ሰላም ውድ ጀማል ቴክ ቤተሰቦች፣ በዛሬው ቪዲዮአችን የስልካችን ፍጥነት የሚጨምሩ እጅግ አስገራሚ 5 የቴክኖሎጂ ሚስጥሮች እናያለን። ወደ ቪዲዮ። ስልካችሁን ገዝታችሁት ገና አንድ ዓመት ሳይሞላው ወይም ደግሞ ዋጋ ውድ የሆነ ስልክ ይዛችሁ እየተጠቀማችሁበት ልክ ቲክቶክ ስትከፍቱ ወይ ፌስቡክ ስትከፍቱ ወይም ደግሞ ጌም ስትጫወቱ እየሞቀ ወይ እየተቆራረጠ ላግ ያደርግ ያስቸግራችኋል። ብዙዎቻችን ስልካችን ሲዘገይ እቃው ስላረጀ ነው ብለን እናስባለን። ነገር ግን ዋናው ሚስጥር ስልኩ ውስጥ ያሉ እኛ የማናውቃቸው ወይም ደግሞ ያላስተካከልናቸው ድብቅ ሴቲንጎች ናቸው። በዛሬው ቪዲዮአችን ምንም አይነት አፕ ሳንጠቀም የስልካችን ፍጥነት በ2 እጥፍ የሚጨምሩ 5 እጅግ አስገራሚ ቴክኖሎጂ ሚስጥሮችን እናያለን። በተለይ 5ኛው ላይ ያለው ኮምፕሊትሊ በጣም እንደምትወዱት አልጠራጠርም። ወደ ቪዲዮ። ወደ አንደኛው ስቴፕ ስናልፍ እንግዲህ የመጀመሪያውና ዋነኛው ማስተካከል ያለብን የመጀመሪያው ትልቁ ችግር ካሽ ዳታ የሚባለው ነው። ካሽ ዳታ ማለት የስልካችን አፕሊኬሽኖች በፍጥነት ለመክፈት እንዲረዳው ብሎ በራሱ ጊዜ የሚያስቀምጣቸው ጊዜያዊ ፋይሎች ናቸው። ለምሳሌ ቲክቶክ ወይም ቴሌግራም ላይ የምታያቸው ቪዲዮዎች፣ ኦዲዮዎች ወይም ምስሎች በሙሉ ተደብቀው ይቀመጣሉ። ይሄ ደግሞ ራም እና ስቶሬጃችን ላይ ትልቅ ጫና ይፈጥራል። ይህንን ለማስተካከል ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል አፕስ የሚለውን ትነካላችሁ፣ ልክ እንደምታዩት ማለት ነው። በመቀጠል አፕስ ወይም አፕሊኬሽን ማናጀር የሚለውን ትነካላችሁ፣ ልክ እንደምታዩት ማለት ነው። እያንዳንዱ በብዛት የምትጠቀሙበት አፕ፣ ለምሳሌ ቲክቶክን የምታዘወትሩ ከሆነ ቲክቶክ ወይም ፌስቡክን ወይም ቴሌግራም የምታዘወትሩ ከሆነ ያን አፕ ትከፍታላችሁ። ከዛ ስቶሬጅ ውስጥ ትገቡና ክሊር ካች የሚለውን ትጫናላችሁ። እዚህ ላይ ግን ማድረግ የሌለባችሁ ነገር ክሊር ዳታ የሚለውን መንካት የለባችሁ። ምክንያቱም ክሊር ዳታ የሚለውን የምትነኩት ከሆነ ከአካውንታችሁ ያስወጣችኋል። ክሊር ካች የሚለውን ብቻ ነው መንካት የለባችሁ ማለት ነው። ያን የምታደርጉ ከሆነ ያለምንም ችግር ስልካችሁ ቀለል ይላችኋል ማለት ነው። ኦኬ፣ ወደ ሁለተኛው ስናልፍ ደግሞ ሁለተኛው ሚስጥር ደግሞ እኛ አፖችን ዘግተን ስንወጣ አፖቹ ግን በስተጀርባ ባክግራውንድ ላይ የላይቭ ኢንተርኔት እና የስልካችን ራም እየተጠቀሙ ስልኩን ማጨናነቃቸው ነው። ይህንን ለመቆጣጠር ደግሞ በስልካችን ላይ ዲቨሎፐር ኦፕሽንስ የሚል አማራጭ አለ። እሱን ማብራት አለብን ማለት ነው። ይህንን ለማብራት ደግሞ ወደ ስልካችን ሴቲንግስ እንገባለን። አዛ ገባችሁ በኋላ አባውት ፎን ውስጥ የሚለውን እንገባለን። አባውት ፎን የሚለውን ከነካችሁ በኋላ እዚያ ውስጥ ምንም ይላል ቢልድ ነምበር የሚለውን 7 ጊዜ በተከታታይ ትነኩታላችሁ። ከዛ ያን ስትነኩት ዩ አር ኤ ዴቨሎፐር የሚል ጽሑፍ ይመጣላችሁ። አሁን ወደ ኋላ ተመልሳላችሁ። ዴቨሎፐር ኦፕሽን ውስጥ ትገቡና ወደ ታች ስክሮል ስታደርጉ ባክግራውንድ ፕሮሰስ ሊሚት የሚል አማራጭ ታገኛላችሁ። እሱ ከስታንዳርድ ወደ አትሞስት ቱ ኦር ደግሞ ኖ ባክግራውንድ ፕሮሰስ ላይ ታደርጉታላችሁ። በዚህ ጊዜ ስልካችሁ እናንተ ከምትጠቀሙበት አፕ ውጪ ሌላ አፕ ባክግራውንድ ላይ እንዳይሰራ ስለሚከለክለው ፈጣን ይሆንላችኋል። ኦኬ፣ ወደ ሶስተኛው ስናልፍ ደግሞ የሶስተኛው ሚስጥር ስልካችን ከአንድ አፕ ወደ ሌላ አፕ ሲቀየር የሚያሳየው ውብ አኒሜሽን አለ። ይህ አኒሜሽን ምንም እንኳን ለማየት ቢያምርም የስልኩን ፕሮሰሰር ስራ ስለሚያበዛበት ስልኩ እንዲዘገይ ያደርገዋል። ይህንን ለማስተካከል ደግሞ ቅድም በከፈትነው በዴቨሎፐር ኦፕሽን ውስጥ ሳትወጡ ትንሽ ወደ ላይ ስትሄዱ 3 ተከታታይ ሴቲንጎች ታገኛላችሁ። ዊንዶ አኒሜሽን ስኬል፣ ትራንዚሽን አኒሜሽን ስኬል፣ አኒሜተር ዱሬሽን ስኬል የሚሉ እነኚህን ታገኛላችሁ። ከዛ እነዚህ እንዳገኛችሁ እነዚህን በሙሉ 1x ላይ ነው የምታገኛቸው እና እነዚህን ነክታችሁ ወደ 0.5x ወይም ደግሞ አኒሜሽን ኦፍ ታደርጓቸዋላችሁ ማለት ነው። አሁን ስልካችሁ ሞክሩት። ማንኛውም አፕ ስትከፍቱ ያለምንም መዘግየት ልክ እንደ ፎቶኮፒ ወዲያውኑ ልብ እያለ ይመጣላችኋል ማለት ነው። ኦኬ፣ አራተኛውና በሀገራችን ተጠቃሚዎች ላይ ትልቅ ችግር የሆነው ደግሞ የቴሌግራም አጠቃቀማችን ነው። የቴሌግራም አጠቃቀማችን በተለያዩ ግሩፖች እና ቻናሎች ላይ የሚለቀቁ ቪዲዮዎች፣ ፎቶዎች እንዲሁም ፋይሎች እኛ ሳናውቃቸው ስልካችን ራሱ አውቶ ዳውንሎድ እያደረገ ስቶሬጃችንን ሙሉ ያደርግብናል። ይህንን ለማቆም የቴሌግራም አፖችን ትከፍታላችሁ። ከዛ ሴቲንግስ ትገባላችሁ። ከዛ ዳታ ኤንድ ስቶሬጅ የሚለውን ትነካላችሁ። እዚህ ውስጥ አውቶማቲክ ሚዲያ ዳውንሎድ የሚል ምርጫ ታገኛላችሁ። በሞባይል ዳታ እና በዋይፋይ የሚሉ አማራጮች በሙሉ ኦፍ ታደርጋላችሁ። ሞባይል ዳታ እና ዋይፋይ የሚሉ 2 አማራጮች አሉ። እነዛን ኦፍ ታደርጓቸዋላችሁ።
ከዛሬ ጀምሮ እናንተ የፈለጋችሁትን ቪዲዮ ራሳችሁ ነክታችሁ ካላወራችሁት በስተቀር ስልካችሁ በራሱ ጊዜ አውርዶ ስቶሬጅ አይሞላባችሁም ማለት ነው። ኦኬ ወደ አምስተኛው ደርሰናል ማለት ነው። የመጨረሻውና አምስተኛው ሚስጥር ደግሞ የስልካችን አውቶ ሲንክ ሴቲንግ ነው። ስልካችን በየሰከንዱ አዳዲስ ኢሜሎችን፣ ማስታወቂያዎችን እና መረጃዎችን ከጉግል አካውንታችን ጋር ለማገናኘት ሲንክ ለማድረግ ሁሉ ጊዜ ኢንተርኔት ላይ ይሰራል። ይህንን ደግሞ ስልኩ እንዲሞቅ እና ባትሪው ቶሎ እንዲያልቅ ያደርጋል። ይህንን ለማስተካከል ሴቲንግ ውስጥ ትገባላችሁ። የስልካችን ሴቲንግ ውስጥ ትገቡና አካውንት ኤንድ ባክአፕ ወይም ደግሞ አካውንትስ የሚለውን ትመርጣላችሁ። ከዛ ማኔጅ አካውንትስ የሚለውን ትነካላችሁ። ማኔጅ አካውንትስ የሚለውን ነክታችሁ በስተታች በኩል አውቶ ሲንክ ዳታ የሚለውን ታጠፋላችሁ ወይም ደግሞ ኦፍ ታደርጉታላችሁ። ይህንን ስታደርጉ ስልካችሁ ረፍት ያገኛል፣ ፍጥነቱ ይጨምራል፣ ባትሪውም ረዥም ሰዓት የመቆየት እድሉ በጣም ከፍተኛ ነው ማለት ነው። እንግዲህ የዛሬው የቴክኖሎጂ ሚስጥሮች እነዚህ ነበሩ። እነዚህን 5 ነገሮች ካስተካከላችሁ በኋላ የስልካችሁ ፍጥነት ምን ያህል እንደተቀየረ በኮሜንት ጻፉልኝ። ቪዲዮ ጠቃሚ ነው ካገኛችሁ ላይክ ማድረጋችሁ እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ እንደነዚህ አይነት ጠቃሚ ቴክኖሎጂ መረጃዎች፣ አፕሊኬሽኖች እና ቲዩቶሪያሎች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በቀጣይ ቪዲዮ እስከምንገናኝ እኔ ጀማል ቴክ ነበርኩ። ሰላም ዋሉ።